ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የከፋ ዞን ምክር ቤት ለወረዳዎችና የከተማ አስተዳደር የምክር ቤት አመራሮችና ባለሙያዎች የአገልግሎት አሰጣጥን በተመለከተ የግንዛቤ ማስጨበጫ ስልጠና ሰጠም። ስልጠናው በአገልግሎት አሰጣጥ ላይ የሚስተዋሉ ክፍተቶችን ለማረም የሚያስችል ግንዛቤ ያስጨበጣቸው መሆኑን ከተሳታፊዎች አስተያየታቸውን ያጋሩን የምክር ቤት አመራሮች ተናግረዋል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። ምክር ቤቶች የህዝብ ሉዓላዊነት መገለጫ ከሆናቸው ባሻገር ህዝቡ ለሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች ተፈጻሚነት ኃላፊነት ተጥሎባቸዋል። በአካባቢያቸው የሚነሱ የህዝቦችን ጥያቄ ተገቢውን ምላሽ እንዲያገኙ ከሚመለከተው አካል ጋር በመቀናጀት ጥረት እያደረጉ መሆናቸውን ለጣቢያችን አስተያየት ከሰጡት መካከል የጌሻ ወረዳ ምክር ቤት ዋና አፈ ጉባኤ አቶ ጥላሁን በላቸው ተናግረዋል። መልካም አስተዳደር አኳያ የሚገጥሙ የተሰሩ ያለው ስራ ውስጥ ችግሮች ይገጥማሉ። እነዚህ ችግሮች ሲቀርቡ በቋሚ ኮሚቴ አማካይነት ጥናት ይደረጋል፣ ክትትል ይደረጋል፣ የህዝብ መድረክ ይፈጠራል። ከዚህ ህዝብ መድረክ የሚነሱ ጥያቄዎች ምላሽ በአግባቡ እንዲገኙ ይደረጋል። ከልማት አንጻርም እንደዚሁ ህብረተሰቡን ወደ ልማት የማነሳሳት ስራ በየደረጃ ባሉ ምክር ቤቶች እየተወሰነ እየተገቡ ብዙ ስራዎች እየተሰሩ ያሉበት ነገር አለ። ምክር ቤቱ ተልእኮችን ለመወጣት እያደረገ ባለው ጥረት ውጤታማ ተግባራት መከናወናቸውንም አንስቷል። የሚሆነው ዋናው ነገር ከአስፈጻሚ ጋር ከሌሎች ጋር ተቀናጅተው የመስራት ስራ ጥሩ ነገር ያለበት ነው። ከዚህም አንጻር የተነሳ ጥሩ ውጤት ያለበት እንደ ወረዳችን የተሻለ ደረጃ ላይ ነው የምክር ቤት የማስፈጸም ስራ ጥሩ እንደሆነ የሚያሳይ ነገር አለ። ዋነኛው ግን ትልቁ ነገር ተቀናጅተው የመስራት ስራ አለው የሚል አስተያየት አለ። አስፈጻሚ የማዳመጥ ስራ አለው። ምክር ቤቱ የሚሰጠውን አስፈጻሚ የማዳመጥ ስራ አለ። ሌሎች ደግሞ የህግ አውጪም ቢሆን የማዳመጥ ስራ አለው። ማነው ህግ ተርጓሚ ያዳምጣል፣ ይሰራል፣ የሚፈጽመውን አጠቃላይ እቅዶችን ክንውኖችን ደግሞ ያቀርባል፣ ያስገመግማል። ያንን ደግሞ ይህን ይሞላ የሚለውን ነገር ሲመጣ ተቀብሎ ወስዶ የማስፈጸም የመሙላት ሁኔታ አለ። በሌላ በኩል ልዩ ትኩረትና የተቀናጀ ርብርብ ከሚጠይቁ ጎን ውስንነቶች እንዳሉ የሚያነሱት አፈ ጉባኤው ውስንነቶችን ለመሙላት ከስልጠናው ያገኙትን ግብዓት ገልጸዋል። በእርግጥ ዛሬ የተሰጠው ስልጠና በሁለት መልክ ነው። ነባር የሆኑ የምክር ቤት አባላት አሉ፣ አመራሮችም አሉ፣ አዲስ የተቀላቀሉም አሉ። እንደገናም ባለሙያ በአዲስ መልክ የገባም አለ። ስለዚህ አዲስ የገባው ያለውን ነገር ይረዳል። ስልጠናው ጥሩ ነገር አለው። ነባሩም ደግሞ የማስታወስ ስራ ይሰራል። ለቀጣይ ጥሩ የሚያነሳሳ ነገር አለ። በዚህ መካከል ግን አንዳንድ ግን መስተካከል ያለባቸው ከባለሙያ የማግኘት ሂደት ላይ በተለይ የህግ ባለሙያ ለማግኘት የመደብ ያለመሻሻል ሁኔታዎች አሉ። እነዚህ መደብ ቢሻሻል የደሞዝ ማስተካከያ ቢደረግ በተለይ በህግ ጉዳዮች ዙሪያ ላይ የተሻለ የተሟላ ስራ ማሰራት ይቻላል የሚል አስተያየት አለ። ይሄ ውስንነት ከተስተካከለ ቀጣይ ለስራ ጥሩ ይሆናል የሚል የግል አስተያየት ነው ያለ። በየምክር ቤቱ የሚስተዋሉ ውስንነቶችን ለመሙላት ስልጠናው ተጠናክሮ እንደሚቀጥል የተናገሩት በመድረኩ የስልጠና ሰነድ ያቀረቡት በዞኑ ምክር ቤት የህግ ቁጥጥርና ክትትል ስራ ሂደት አስተባባሪ አቶ ተስፋዬ ወልደ ጊዮርጊስ ተናግሯል። መደረግ አለበት ለምለው ነገር ላይ እኛ አሁን ይሄኛውን ስልጠና የሰጠነውን በእንትን እየሰጠን ነው። ወረዳዎች ወስደው ታች ለቀበሌም ራስ ወረዳ ላሉት ለቀበሌው አካላት ስልጠና እንዲሰጡ ዳይሬክሽን አስቀምጠን ነው እየሰጠን ያለ ነው ማለት ነው። እኛም ይሄንን ደግሞ ክትትል የምናደርግባቸው የራሳችን እቅድ አለ። ይሄን ስልጠናውን ታች አድርሷል አላደረሱም የሚለውን ክትትል የምናደርግበትና ፕሮግራም ይዘን በፕሮግራሙ መሰረት እንዲፈጽሙ የምናደርግበት ክትትል እንትናልና በዚሁ ክትትል ይደረጋል ብለን ነው የምናስበው። ቀጣይም ስልጠና ደግሞ ይሄ ብቻ አይደለም። ስልጠና የቋሚ ኮሚቴዎችም ለምክር ቤቱ የሚሰጠው ስልጠና ይሄ ብቻ አይደለም። ለምሳሌ ያህል ቋሚ ኮሚቴዎች በሚሰሩበት ስራ አስፈጻሚ ስራን ውጤት በሚሰጡበት ስራ በመቶ ቀን እቅድ ይላል። ይሄ በ170/30 በሚባል አለ። እነዚህ ነገሮች ሊደረጉ ይችላሉ ነው ተጣጣሚ ስልጠና ለሚሰጡ ተዘጋጅተዋል። ምክር ቤቶች ሰፊ የህዝብ አደራ የተሸከሙ መሆናቸውን የገለጹት የካፋ ዞን ምክር ቤት ምክትል አፈ ጉባኤ አቶ እሸቱ ወጋሳ ናቸው። ምክር ቤቶች ከሶስቱ መንግስት አካላት አንዱ ያው ህግ አውጪ የምንለው ምክር ቤት ነው። ከዚህ ውስጥ አንደኛው ያው የምክር ቤቱ ኃላፊነት ህግ ማውጣት ነው። ሌላኛው ያ የወጣው ህግ ተግባራዊነቱን
መከታተል ተፈጻሚነቱን መከታተል ነው አንዱ የምክር ቤት ኃላፊነት። ከዛ ባለፈ ያ የወጣው ህግ ለህዝቡ ወይ ለማህበረሰቡ ያለው ጠቀሜታ ምንድነው? ፋይዳው ምንድነው? የሚያመጣው ጎንዮሽ የሆነው አሉታዊ ችግር ምንድነው? ጎንዮሽ የሆነ አዎንታዊ ነገር ምንድነው ብሎ ህጎቹ ከወጡ በኋላ ያንን የመገምገምና ተፈጻሚነትን የማረጋገጥ ስራ ነው ምክር ቤት የሚሰራው። ሌላኛው እነዛ የሚወጡ ህጎች ወይም ደንቦች የሀገሪቱን ህገ መንግስት የማይጣረዙ ወይም የክልሉን ህገ መንግስት የማይጣረዙ መሆናቸውን ክትትል ያረጋግጣል ማለት ነው ምክር ቤት። እነዚህ ምክር ቤቶች ኃላፊነታቸውን በተገቢው እንዲወጡ ክፍተቶችን እንዲያሟሉ ለማስቻል የተሰጠ ስልጠና መሆኑንም ምክትል አፈ ጉባኤው ገልጸዋል። የዞን ምክር ቤት የታችኛውን ምክር ቤት የወረዳና የከተማ ምክር ቤቶችን የመከታተል ድጋፍ ማድረግ የማብቃት ኃላፊነት አለበት ማለት ነው። ስለዚህ እነዚህ ክትትልና ድጋፍ ስናድርግ አንደኛ በባለሙያ ድጋፍና ክትትል እናደርግላቸዋለን። ሌላኛው በመስክ ምልከታ በቋሚ ኮሚቴ ድጋፋዊ ክትትል ይደረጋል ማለት ነው። በቋሚ ኮሚቴ በአመት 2 ጊዜ ነው ድጋፋዊ ክትትል የምናደርገው። በባለሙያ ቼክሊስቶችን በማዘጋጀት በየሩብ ዓመቱ በአመት 4 ጊዜ ድጋፋዊ ክትትል እናደርጋለን ማለት ነው። የተለያዩ የስራ ሂደቶችን ለማስጠናት እየተደረጉ ያሉ ጥረቶችንም ገልጸዋል። የድጋፋዊ ክትትል ስራዎች ተጠናክሮ የሚቀጥሉ መሆናቸውንም አቶ ሸቱ አስገንዝቧል። የተፋሰስ ልማት ስራ የአካባቢውን ስነ ምህዳር ከማስጠበቅ ባለፈ የግብርና ምርትና ምርታማነት እንዲጨምር ጉልህ ሚና እንዳለው የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ አስታወቀም። ባለፉት ዓመታት በዞኑ በተከናወነው የተቀናጀ የተፋሰስ ልማት ስራ ጥሩ ውጤት እየታየ መምጣቱንም የመምሪያው ምክትል ኃላፊና የተፈጥሮ ሀብት ደንና አካባቢ ጥበቃ ዘርፍ ኃላፊ አቶ ታሪኩ ወልደ ሚካኤል ገልጸዋል። ዘገባው የባልደረባችን ታምራት ኃይሌ ነው። ብሩክታይት ብርሃኑ ታቀርበዋለች። የዘርፉ ኃላፊ አቶ ታሪኩ ወልደ ሚካኤል በሰጡት ማብራሪያ የአፈርና ውሃ ጥበቃ ስራ ምርትና ምርታማነትን ለመጨመር እርጥበትን ጠብቆ ለማቆየትና የአፈር መሸርሸርን ለመከላከል ጠቀሜታው የጎላ መሆኑን አንስተዋል። በዘንድሮ በአፈርና ውሃ ጥበቃ ስራ በ319 ተፋሰሶች ከ83260 ሄክታር በላይ መሬት ለማልማት ቅድመ ዝግጅት መደረጉን አመላክተዋል። በእኛ ዞን እንደ ካፋ ዞን በ12ቱ ገጠር ወረዳ ላይ ነው ይሄ ተፋሰስ የምንሰራው። 12 ገጠር ወረዳ አለን። 325 ቀበሌ አለን። በዚህ ቀበሌ መዋቅር ላይ ንዑስ ተፋሰስ ይለይተናል። አጠቃላይ ንዑስ ተፋሰስ በነባር በቁጥር 308 ነው። አዲስ በቁጥር 11 ነው። በሄክታር ደረጃ ሲከድ የነባሩ 80493 ሄክታር ነው። አዲስ 2767 ነው። በድምሩ 319 ተፋሰሶችን 83260 ሄክታርን ለማልማት ነው አሁን ዘንድሮ እቅድ አድርገን የተነሳ ነው። ይሄን ያው ተለይተው ጥናትና ዲዛይን የተደረገበት ንዑስ ተፋሰስ ነው ያለው። ካለን ማህበረሰብ 33% ነፃ ጉልበት ይሳተፋል ብለን ያሰብነው ነገር አለ። 33% ይሳተፋል ነው ካልነው አርሶ አደር ውስጥ 158648 አርሶ አደሮች እና በሴቶች 154998 ወጣቶች 79997 አጠቃላይ 293643 ነፃ ጉልበት በዚህ ቀጥታ ይሳተፋሉ ብለን የለየነው ነገር አለ። በዚህ ላይ ያው ጠቅላላ በየመዋቅሩ ተለይቶ ይሄ ተፋሰስም ርክክብ ተደርጎ ያለቀበት ነገር ነው ያለው። ቅድመ ዝግጅቱን ጨርሰናል ማለት ነው። በተፋሰስ ስራ ጎን ለጎን የፋይዳ ዲጂታል መታወቂያ ስራ ትኩረት ተሰጥቶበት እንደሚከናወንም አቶ ታሪኩ ጠቁመዋል። ሌላው የፓርቲያችን ኢኒሺዬቲቭ አለ የፋይዳ መታወቂያ። ለዚህ በተፋሰሱ ጋር ላውንች አድርጎ ፋይዳ መታወቂያ መውሰድ አለበት አርሶ አደሩ። ስለዚህ እነዚህ ቀጥታ የተሳተፉ ሰዎች እዛ ላይ ቀርቦ ፋይዳ መታወቂያ መያዝ አለባቸው። አርሶ አደር ፋይዳ መታወቂያ የሚይዘው ለምንድን ነው? የባንክ ብድር ስለሚያገኝ በዚህ ተፋሰሱ ጋር አብሮ የፋይዳ መታወቂያ እንዲወስዱ የሚል መልእክት ለማስተላለፍ ነው።
የማስጀመሪያ ፕሮግራሙ ጥር 23 2018 ዓ.ም የሚደረግ መሆኑን ጠቁሞ ስራውን ለማሳለጥና ውጤታማ ለማድረግ እንዲቻል አርሶ አደሮች በየደረጃ ያሉ የዘርፉ አመራሮች፣ ባለሙያዎችና ሌሎች ባለድርሻ አካላት በንቃት እንዲሳተፉ ኃላፊው ጥሪ አቅርበዋል። ኢትዮጵያ የባህር በር እንድታገኝ የተደረገ ያለው ጥረት እንዲሳካ ከማድረግ አኳያ የበኩላቸውን እንደሚወጡ ለከፋ ቴሌቪዥን አስተያየታቸውን የሰጡ የደካ ከተማ ነዋሪዎች ተናገሩ። የከተማ አስተዳደሩን በበኩሉ በጉዳዩ ላይ ለማህበረሰቡ ግንዛቤ እያስጨበጠ እንደሚገኝ ተገልጿል። ናስር ተማም ያዘጋጀውን ዘገባ ሲሆን ታደለ ታቀርበዋለች። ከከፋ ቴሌቪዥን ጋር በዚህ ዙሪያ ቆይታ ያደረጉት የከተማ ነዋሪዎች እንደገለጹት ኢትዮጵያ ለዘመናት የባህር በር ያላት ታሪካዊ ሀገር መሆኗን ጠቁመው የሚከተለውን አስተያየት ሰጥተዋል። ያው ከታሪክ ስነሳ ኢትዮጵያ መነሻ ላይ የባህር በር ነበራት። አሁን ገና የምትጠይቀው ጥያቄ አልነበረም። በመሃሉ የነበረው የመንግስታት ሁኔታ በእለቱ የነበረው መሪ እና ከአጎራባች ሆኑት አገሮች ያለ መግባባት ችግር ካልሆነ በስተቀር መጀመሪያ ራሱ መነሻ ስንረዳ ከታሪክ ስንረዳ ኢትዮጵያ ማለት የኢትዮጵያ ሕዝብም የባህር በር የነበረበት እንጂ የሌለው አዲስ እየተጠየቀ አይደለም። ስለዚህ ይሄ ጥያቄ የምናገር ሰው ጽንስ ውስጥ ወይ ያልተወለደ ህፃን ብቻ ነው። መንግስት የባህር በርን ማንሳቱ ወቅታዊና ትክክለኛ ነው ብዬ ነው የምገምተው። አንደኛ ለኢትዮጵያ ባህር በር ማለት የኢትዮጵያ አንዱ ጂኦግራፊ አካል ነው። ጂኦግራፊ አካል ነው፣ በር ነው። ሁለተኛ ቀድሞም ኢትዮጵያ ባህር በርን ስትጠቀም የነበረችበት ነው። ስለዚህ ምናልባት በወቅቱ እንደ መንግስት የኢትዮጵያን ህልና ባልጠበቀ ሁኔታ ለሌላ ተላልፎ ቢሰጥም ዛሬ በኢትዮጵያ ህዝብ ላይ በጣም የህልና ቁጭትን በፖሊስ ተቋምም ላይ ፖሊስ ተቋም እንደ ሚሊተሪ መለዮ ለባሽ የተኛውም አካባቢ ላይ ጭንቀትና ስሜት ውስጥ አስገብቷል። ነዋሪዎቹ አክለውም የባህር በር ጥያቄያችን ተገቢውን ምላሽ እንዲያገኝ የበኩላቸውን እንደሚወጡም ተናግረዋል። እኔ እንደ አንድ ዜጋ ባህር በር የማግኘት መብታችን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም አቀፍም መብት እንዳለን እኛም እየወሰንን ያለንበት ነገር አለ። ባለንበት አካባቢም ከህዝቡም ከምንሰበስበው አስተያየት አንፃር ባህር በር በየትኛውም መንገድ የመጀመሪያው በዲፕሎማሲ ነው። ከዲፕሎማሲም ካለፈ በሚገኙት አማራጮች የባህር በር ማግኘት አለብን የሚል ግንዛቤ ነው ያለው። በእኔ ብቻም ሳይሆን በዜጎቹ አካባቢም ባለው ማህበረሰብ ማለት ነው። ፖሊስ ተቋም በሚገባ ቀንና ማታ መንግስትን እየተጠባበቀ ነው ያለው። በሚሰጠው ተልእኮ ላይ እንደ ደካ ከተማ አስተዳደር ዝግጁ ላይ ነው ያለን ነው። እንደ ተቋም ከአባል እስከ አመራር ከአባል እስከ አዛዥ በየትኛውም ተልእኮ ላይ በየትኛውም በዲፕሎማሲም ሆነ በየትኛውም በህዝባዊ ተልእኮም ሆነ በየትኛውም ዋጋ በሚያስከፍለው ተልእኮም ላይ የሆነ ፖሊስ ተቋም ዝግጁ ነው። ለዚህ ባህር በር ጥያቄ የኛም ጥያቄ ነው፣ ይገባል የሚለው ነው። አመሰግናለሁ። በዚህ ዙሪያ ተጨማሪ አስተያየት የሰጡት የከተማ አስተዳደሩ የስራ ኃላፊዎች በበኩላቸው የሚከተለውን ሀሳብ አጋርተዋል። ሁለቱ ውሃዎች ጉዳይ ያው በሰፊ ሲነሳ ነበር። አንደኛውን ብዙ ፈተናዎች ቢኖሩም አባይን አሳክተናል። በተለይ ብዙ ዋጋ የተከፈለበት እንደ ሀገር ወደ መጥፋት ደረጃ የደረሰበትን አባይን ጉዳይ አሳክተን ካሳከም በኋላ የባህር በር ጉዳይ እንደ ኢኒሺዬቲቭ በመንግስታችን የተነሳ ሀሳብ ነው። ይህን ሀሳብ በሀገር ጉዳይ በተነሳው ጉዳዮች ላይ ሰፊ ውይይት እንደ ሀገር አድርገናል። እኛም እንዳመራር እስከ ክልል እስከ ዞን ድረስ የጋራ ውይይት አድርገናል። ካደረግን በኋላ ይሄን ውይይት ታች የከተማ አስተዳደር ላይ አመተን አወያይተናል። ካወያየም በኋላ አንደኛ ባህር በር የሌለው ሀገር እድገቱም እስከዚህም ነው። ይሄ ብቻ ሳይሆን በባህር በር የሚገቡ እቃዎች በሌላ ሀገር የሚገባ ጉዳይ ስለሆነ በሚገባበት ጊዜ ማንኛውም ነገር ተፈትሾ ነው የሚገባው፣ ተጋላጭነትም ይኖራል። ስለዚህ የሀገሪቱን እድገት የሀገሩ ኢኮኖሚ የሚለካው በወደብ የሚገቡ እቃዎች ስለሆነ እነዚህ ጉዳዮችን በሰፊ ከህዝብ ጋር ተነጋግረናል። ህዝብ ሰፊ ሀሳብ ሰጥቷል። ከጂኦፖለቲካል ጋር ተያይዞ ብዙ ስልጠናዎች ለማህበረሰባችንም እየተሰጠ ያለበት ነገር አለ። የግንዛቤ ማስጨበጣ ሁኔታዎች እየተደረጉ ያሉበት ነገር አለ። እኛም እንዳመራር በስልጠናም በተለያዩ ነገሮች መረጃውን ያገኘን ያለንበት ነገር አለ።
ሆኖም ኢትዮጵያ የባህር በር ያስፈልጋታል። ይሄ ቅድሚያ የሚሰጠው ደግሞ የዲፕሎማሲ ስራ ነው። በዲፕሎማሲ ሊፈታ የሚችልበት ነገር ሰጥቶ በመቀበል መሪ ማንኛውም ሀገር ላንድ ሎክድ ሆኖ እንዳይቀጥል የሚደረጉ ነገሮች አሉ። በርካታ ሙከራዎች ከጎረቤት ሀገራት ጋር እየተሞከሩ ያሉበት ነገር አለ። አሁንም ይሄ የዲፕሎማሲ ስራ እየቀጠለ ነው ያለው። ያ ካልሆነም የተቀመጡ አማራጮችን ተጠቅሞ የባህር በር ማግኘት ግድ ይላል። የምግብ ስርዓት ማጠናከሪያ ፕሮግራም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለሚገኙ የተለያዩ ወረዳዎች የተሽከርካሪ ድጋፍ አበረከተም። በክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም የበጀት ድጋፍ በፕሮግራሙ ለታቀፉ ወረዳዎች የተገዙ የተሽከርካሪዎች ርክክብና የአጠቃቀም አቅጣጫ ተሰጥቷል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው፣ እንደሚከተለው ይቀርባል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በርክክቡ ወቅት እንደተናገሩት ፕሮግራሙ ላለፉት 7 ዓመታት ዘርፉን በከፍተኛ ሁኔታ እየደገፈ ይገኛል ብለዋል። የግብርና ኤክስቴንሽንን ለማስፋፋት በምግብ ራስን ለመቻልና ከዝናብ ጠባቂነት ለመላቀቅ የሚያስችሉ ተግባራት ላይ ዘርፈ ብዙ ድጋፍ እያደረገ መሆኑን ነው የተናገሩት። የሚመረቱ ምርቶች ከፍጆታ ባለፈ ለገበያ በሚቀርቡበት ሁኔታ ላይ በግብርና ገበያ ልማት ዘርፍም እንዲሁ እየሰራ እንደሆነ አመላክተዋል። ከዚህ ቀደም የተለያዩ ተሽከርካሪ ድጋፎችን ሲያደርግ መቆየቱን ጠቁመው አሁን ላይ የተበረከቱ ተሽከርካሪዎች የፕሮግራሙን የአስተዳደር ስርዓት ለማቀላጠፍ እንደሚያስችሉ ገልጸዋል። በዚህም በክልሉ ለሚገኙ 15 ወረዳዎች ለእያንዳንዳቸው ተሽከርካሪ በድጋፍ መበርከቱን አስታውቀው ተጨማሪ 150 ሞተር ሳይክሎችም እየተጓጓዙ እንደሆነ ተናግረዋል። ከዚህ ቀደም አጠቃቀም ላይ ይስተዋሉ የነበሩ ችግሮችን በማረም በአግባቡ መጠቀም እንደሚገባ አሳስበዋል። በክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ስራ አስኪያጅ አቶ ወንዶሰን ሁሴን በአጠቃላይ ከ52 ሚሊዮን ብር በላይ በሆነ ገንዘብ ተሽከርካሪዎቹ መገዛታቸውን አስታውቀዋል። በአግባቡ መጠቀምና ለታለመለት ዓላማ ብቻ መገልገል እንደሚያስፈልግም መልእክት አስተላልፈዋል። ድጋፉ ከተበረከተላቸው መካከል አስተያየታቸውን ያጋሩት በበኩላቸው ድጋፉ የሎጂስቲክ እጥረትን በመቅረፍ የዘርፉን ስራ እንደሚያቀላጥፍ ተናግረዋል። ኢትዮጵያ ይበልጥ ቀልጣፋ አስተማማኝና ቀጣይነት ያለው የመንገድ ስርዓት እውን እያደረገች መሆኑ ተገለጸም። ኢትዮጵያ ሁሉን አቀፍ ትስስርን የበለጠ ለማጉልበት ንግድን ለማቀላጠፍና ኢኮኖሚያዊ እድገትን ለመደገፍ የመንገድ አውታሯን በንቃት እያስፋፋችና እያሻሻለች ትገኛለች። አሁን ላይ እየተከናወኑ ያሉ ጥረቶች ትኩረት የሚያደርጉት አዳዲስ አውራ ጎዳናዎችን እንዲሁም የገጠርና የከተማ መንገዶችን በመገንባት በተጨማሪም ነባር መንገዶችን በማዘመን የጉዞ ጊዜን ለማሳጠር ደህንነትን ለማሻሻልና የትራንስፖርት ወጪን ለመቀነስ ነው። እነዚህ ተግባራት የትምህርት፣ ጤና፣ ገበያ አገልግሎቶችን ተደራሽነት ለማረጋገጥ የሚደረገውን ጥረት ከማሳደጋቸውም በላይ ለኢንዱስትሪ፣ ለግብርናና ለአካባቢው ንግዶች መሳለጥ አስተዋጽኦ ያደርጋሉ። ኢትዮጵያ ለግንባታም ሆነ ለጥገና ስራዎች ቅድሚያ በመስጠት ቀጠናዊ ትስስርን የሚያጠናክርና በመላ ሀገሪቱ የሚገኙ የማህበረሰብ ክፍሎች የዕለት ተዕለት ኑሮን በማሻሻል ይበልጥ ቀልጣፋ፣ አስተማማኝና ቀጣይነት ያለው የመንገድ ስርዓት እውን እያደረገች ነው። ምንጫችን የኢትዮጵያ ዜና አገልግሎት ነው። በመጨረሻም ስፖርት የ2018 የመላው ካፋ የወረዳዎች ልዩ ልዩ ስፖርቶች ሻምፒዮና እንደቀጠለ ነው። በሩብ ፍጻሜ የጥሎ ማለፍ ጨዋታዎች ቀጥሎ ይካሄዳሉ። በዚህም ሐሙስ ጠዋት ላይ ጌሻ ከዋቻ 4 ሰዓት፣ ገዋታ ከቦንጋ 6 ሰዓት፣ ጨታ ከጊምቦ 8 ሰዓት፣ ሳይለም ከሽሽንዳ ጋር የሚገናኙ ሲሆን በቮሊቦል ሳይለምና ዴቻ ለዋንጫ ይፋለማሉ። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብሬያችሁ ቆይታ አደረኩ። ቀሪ የካፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።